ነውረኛ ነኝ። ምክንያቱም አምላክን ስታየው ያንተ ማንነት ያንተ ባዶነት ወደሱ በቀረብኩ ቁጥር ኢምንት እንደሆንክ ምንም እንዳይደለ ነው መጽሐፍ ቅዱስ የሚናገረው። ይሄንን አሁን መስማት በጆሮዬ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን ንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ ብሎ ኢዮብ ሲል ለእኛ ለዚህ ዘመን ላለን ትውልድ ክርስቲያን ክርስቶስ ኢየሱስ ላለን ሰዎች ያለው መልእክት ከዚህ የምንማረው ነገር እስኪ አክልበት። ውድ ተመልካቾቻችን ዛሬ በድጋሚ ወደ እናንተ መጥተናል። ዛሬ ደግሞ በተለየ መንገድ የእግዚአብሔርን ቃል በማንበብ በዛ ቃል ላይ የተረዳነውን እግዚአብሔር መንፈስ ቅዱስ በውስጣችን ያበራውን ልናካፍላችሁ እንወዳለን። ዛሬ የምናነበው ቃል ከኢዮብ ምዕራፍ 42 ላይ ያለውን ሀሳብ በተለይ ቁጥር 5 እና ቁጥር 10 ላይ ትኩረት አድርገን እንደተለመደው ከወንድሜ ደምሴ ጋራ የተረዳነውን የገባንን እውነት ለእናንተ ለማድረስ እንፈልጋለን። መጀመሪያ ቃሉን አንብበን እንጀምራለን እና እስቲ ቃሉን ላንብበው። ለማንኛውም የእግዚአብሔር ቃል እንግዲህ የኢዮብን መጽሐፍ በደንብ ማንበብ ይፈልጋል። በዚህ አጋጣሚ እናንተ ሁላችሁ መጽሐፉን እንድታጠኑት መልእክት ማስተላለፍ ይፈልጋል። ቁጥር 5 ላይ እንደዚህ ነው የሚለው ኢዮብ እንግዲህ ምዕራፍ 42 የመጨረሻው ምዕራፍ ነው። ይሄ ምዕራፍ ለኢዮብ የተለየ ምዕራፍ ነው። በትክክል የተለየ ቻፕተር ነው። የኢዮብ መጽሐፍ ልክ እንደ ሌሎች መጽሐፎች የተለያዩ ሀሳቦች፣ የተለያዩ ምዕራፎች ቅንብር አይደለም። ነገር ግን በጣም እንደ ትልቅ ደረጃ አዲስ አበባ እንዳለው 70 ደረጃ ከአንዱ ወደ ሌላው እያለ መጨረሻው ግቡም ግን እዚህኛው ምዕራፍ 42 ላይ የኢዮብንም የእግዚአብሔርንም የኢዮብ ወዳጆችንም መጨረሻ ዴስቲኒ ያሳየበት ሁኔታ እናያለን እና እስቲ አንብበን ወደ ምንወያይበት አርዕስት እንሄዳለን። ቁጥር 5 ላይ ኢዮብ ስለ እግዚአብሔር እንደዚህ ብሎ ተናገረ። መስማትንስ በጆሮ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን እንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ ይላል። ቁጥር 5 እና 6 ሁለት ነገር ነው ኢዮብ እዚህ ጋር የሚነግረን ስለ እግዚአብሔር መረጃ ነበር። ስለ እግዚአብሔር የሰማው እውነት፣ ስለ እግዚአብሔር የሚያውቀው እውነት። እግዚአብሔር ለአንተ ማን ነው ብሉት መናገር የሚችለው ነገር፣ እስቲ እግዚአብሔርን በስዕል ግለጥልን ብሉት በስዕል ስሎ ለማሳየት የሚያስችል እውቀት አለ። ስለ እግዚአብሔር የሰማው ነገር መረጃ፣ ኢንፎርሜሽን ማለት ነው። እዚች ቦታ ላይ ሲጀምር መስማት በጆሮ በዚህ ደምስ የስሜት ህዋሳቶቻችን ራሱ በእግዚአብሔር እውነት መረዳት ውስጥ የተለያየ ሚና ነው ያላቸው። በጆሮ ነው ያለው። ለምንድን ነው ጆሮን የመረጠው ብላችሁ ብትሉ መቼም እግዚአብሔርን እውነት የምንረዳው መጽሐፍ ቅዱስ የሚነግረን ውስጥ ነው አይደል? እግዚአብሔር መንፈስ ነው። በተለይ በእኛ ዘመን ከውስጥ ነው አይደለ? በመንፈስ እግዚአብሔር የሚናገረን እንጂ ይሄ ከውጪ ድምጽ የምንሰማው ወይ በአገልጋይ ወይ ደግሞ እግዚአብሔር በተለየ መንገድ አዳምን እንደጠራው አዳም ብሎ ወይ ጳውሎስን መንገድ ላይ አግኝቶት እንዳናገረው ካልሆነ በስተቀር ቃሉ በውስጥ ነው የሚበራው እና ከውስጥ ወደ ውጪ ነው ብዙ ጊዜ ማኒፌስት የሚያደርገው የእግዚአብሔር ሐሳብ በአዲስ ኪዳን። ይሄ እንግዲህ በሙሉ ኪዳንም ቢሆን መስማት ሰምቼ ነበር ብሎ ስል የሰማው ከተለያዩ አገልጋዮች ከተለያዩ ስለ እግዚአብሔር ከተጻፉ ከሚገለገሉባቸው ነገሮች እንደሆነና ግን ያ እነዛ ነገሮች በጆሮ ነው የገቡትና ኢንፎርሜሽኑ እንዳለው ይናገራል። ታዲያ አሁን ምን ተከሰተ ብትል አሁን ግን እስከ ዛሬ ድረስ
አገልጋዮች የሚሉትን ሲሰማ እንግዲህ አንድ ቸርች አባል እናድርገውና ወይ ደግሞ የሄደ በምኩራብ የሚሰማውን ብናደርግ እዛ ጋር ሲነገር የነበረውን ነገር ይሰማል። ግን ያ የሚነገርለት አምላክ ያ እግዚአብሔር እንዲህ ነው እንዲህ ያደርጋል ያሉት ነገር ይሁን አይሁን ትክክሉን አይሁን ገና በደንብ በሚለካ ነገር በማስረጃ አልገባለትም ማለት ነው። በደንብ መረጃው ብቻ አለ። አሁን ግን እኔ አየች ሲል ታይትል ትሰጣና ትገባለህ አንተ በኋላ። ከዛስ እኔ የሚገርመኝ ነገር ለምሳሌ በጣም በቃ እግዚአብሔርን እንደው ውድ እንዳደርግ የሚያደርግ ነገር እግዚአብሔርን ባየህ ልክ ወደዚህ ደግሞ ራሴን ያሳያል እና ራሴን እንቃለሁ አለ። ምክንያቱም በፊት እኮ እሱ እንደኔ ያለ እንትን የለም ማለት አይደል እንዴ? ወዳጆችን እኮ እናንተ ነን እያለ ምን ታውቃላችሁ? ይምጣና ይከራከረ ይማ እግዚአብሔርንም ይምጣልኝ እስቲ እኔም ማውቀው እግዚአብሔር እንዲያረጋም እንዴት ለምን እንደዚህ እንዳደረገብኝ እኔ ጻድቅ ነኝ እኔ እንዲህ ነኝ እናንተ ደግሞ ብቁ አይደላችሁ ማለት ብላችሁ እኔ ለመምከር እውነት ሊሆን ይችላል። ነገር ግን እዚህ ጋር ሲደርስ ራሴ እንቃለሁ። በአፈርና በአመድ ላይ ተቀምጬ ምን ያደርጋል? ይጸጸታል። ምክንያቱም በጆሮ በሰማው ነገር የገመተው እግዚአብሔርና አሁን ተገልጦለት በአይኑ ላይ እግዚአብሔር የተለያየ ሆነበት። ግምቶቹ አንዳንድ ጊዜ አንድ ጥቅስ አንብበን አንዳንድ ጊዜ የሆነ ሞዴል የምናደርገው ሰው ሊሆን ይችላል ጋር አይተን የምንገምተው እግዚአብሔርና ሪል እግዚአብሔር የሚለያዩበት ሁኔታ ያለበት መሆኑ እዚህ ኢዮብ በደንብ ስለዚህ እጸጸታለሁ። በአፈርና በአመድ ላይ ሆኜ እጸጸታለሁ፣ ራሴን እንቃለሁ። ቢኮዝ ከስታንዳርድ በታች ራሱ መሆኑ ያየውና እኔ እንግዲህ ለዚህ እንደ ታይትል ቢሆን ብዬ ደስ የሚለኝ ለዚህ ለቁጥር 5 እና 6 የእይታ ስታንዳርድ በቃ እግዚአብሔርን አየሁት፣ ገባ፣ ተረዳ የምንለው ስታንዳርዱ መለኪያ ምንድን ነው ብዬ ነው ታይትል ለመስጠት የሚፈልጉ ለ5 እና 6 እና 10 ላይ እንመለስበታልና እስቲ ለአንተ እድል ልስጥ። ይሄንን አሁን መስማት በጆሮዬ በመስማት ሰምቼ ነበር፣ አሁን ግን አይኔ ያየች። ስለዚህ ራስን እንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ ብሎ ኢዮብ ሲል ለእኛ በዚህ ዘመን ላለን ትውልድ ክርስቲያን በክርስቶስ ኢየሱስ ላለን ሰዎች ያለው መልእክት ከዚህ የምንማረው ነገር እስቲ አክልበት። አዎ የኢዮብ መጽሐፍ የኢዮብ ታሪክ ከህፃንነቴ ጀምሮ ኢንስፓይሬሽናል ነው። ደግሞ ሞር እያወቅኩት በሄድኩ ቁጥር በጣም የሚገርመኝ ሰውም ነው የሚገርም መጽሐፍም ነው። አንድ ነገር ብነግርህ ምናልባት ታውቃለህ ከቴዎሎጂ አንጻር አንተ ተማሪዎችም ስለሆናችሁ የኢዮብ መጽሐፍ የኢዮብ ታሪክ መጽሐፍ ቅዱስ ክሮኖሎጂካሊ አይደለም ኦርደር የተደረገው። የኢዮብ ታሪክ ዘፍጥረት 12 እና ከዛ በፊት ያለ ታሪክ ነው። ኢዮብን ብንወስደው አብርሃም በነበረበት ዘመንና ወይንም ደግሞ ከአብርሃም በፊት እዛው ተቀራራቢ ኤጅ ላይ የነበረ ሰው። ያ ማለት ምን ማለት እንደሆነ ታውቃለህ? ህግ የለም፣ የተጻፈ ህግ የላቸውም በወቅቱ። እኛ አሁን ባለፈው ውይይታችንም ላይ ስለነ ሐሰተኛ ነቢያቶች ስለምናምን አንስተን ኢቭን የተጻፈ ህግ እያለን ቃሉ እያለን እንኳን እንስታለን። ቃሉ እያለን እንኳን ሐሰተኞችን እንከተላለን። እነሱ ግን ቃሉ እንኳን ሳይኖራቸው ህግ በሙሴ እኮ ነው የተሰጠው። ኦሪት በሙሴ ነው የተሰጠው አይደለ? ዘጸአት መጽሐፍ ላይ ይሄ እንግዲህ ማን ነው? ዘጸአት መጽሐፍ ላይ ነው። ይሄ እንግዲህ የምናወራው ታሪክ ዘፍጥረት 12 አካባቢ የነበረ ሰው፣ በቅድመ ኦሪት የነበረ ሰው፣ አምላክን እንደዚህ የሚፈራ አምላክን እንደዚህ የሚያከብር ወይኔ አየሁት አለ፣ እኔ ባዶ ነኝ አለ፣ ራሴን ላዋርድ አለ፣ እሱ ትልቅ ነው አለ፣ አዎ እጄን ባፌ ጭናለሁ አለ፣ እኔ ነውረኛ ነኝ አለ። ምክንያቱም አምላክን ስታየው ያንተ ማንነት ያንተ ባዶነት ወደሱ በቀረብኩ ቁጥር ኢምንት እንደሆንክ ምንም እንዳይደለ ነው መጽሐፍ ቅዱስ የሚናገረው። ስለዚህ ራስን እየናክ ነው የምትሄደው። የለበስነው ስጋ እንኳን ይሄ ውዳቂ በአምላክ ፊት ለመቆም እንኳን ክብርና ኃይል የሌለው እንደው ለጌታ ክብር ይሁን በሱ ጸጋ
በሱ ዋጋ መክፈል በሱ ደም በኩል ቀረብን እንጂ እኮ ምንም ያልሆን ሰዎች ኤሌመንተሪ የሆን ሰዎች ለአፈር የተሰጠን ሰዎች ከኢዮብ ታሪክ ማየት ይቻላል። ኢዮብ ኢንስፓይሬሽናል ነው። የኢዮብ መጽሐፍ ከዚህ አንጻር ብቻ ሳይሆን በሁሉ ረገድ በችግር ውስጥ በመከራው ውስጥ በተለያየ ፈተና ውስጥ ስታልፍ ፈተናው ብዙ ጊዜ ጀጅመንት አለና ዲተርሚኒስቲክ ነን። ድንቁ ላይ ወይንም ደግሞ ሳምባዲ ላይ ለሚከሰተው ችግር ሁልጊዜ ቁጭዬ ምን አጥፍቶ ነው፣ ምን በድሎ ነው፣ ምን ሰርቆ ነው ምናምን እንላለን። መጽሐፍ ቅዱስ ግን ምን ይላል? ኢዮብ ጻድቅ ሰው እንከን የሌለበት ሰማይ የሚወራረድበት ሰው አየሆ ልጄ ኢዮብን የሚል ሰማይ ተወራርዶበት ኢዮብ ምንም በማያውቅ ሁኔታ ከበስተጀርባ ባለ ድራማ ኢዮብ ሰፈሪንግ ውስጥ ሲገባ እናያለን። ግን እንደዛም ሆኖ አምላክ ተመካበት እኮ አይተዋል ባሪያ ኢዮብን ጻድቅ እንከን የሌለበት ሰው። ሰይጣን ደግሞ ምንድን ነው ያለው? ቁርበት ስለ ቁርበት ሰው ስለ ንብረቱ ሁሉን ነገር አሳልፎ ይሰጣል። ሰው ስለ ጤንነቱ ሁሉን ነገር አሳልፎ ኢዮብ አሳልፎ አልሰጠም፣ አልሰደበም። ኢዮብ ባይሆን በጽድቁ ተሟገተ። ግን ያ ጽድቁ ያ ማንነቱ ያ መረዳቱ ያ ከፍታው ሲያይ ኢዮብ ዝቅ እያለ እየወረደ ነው ሄደው እና ይሄንን ነው የሚያስረዳን። እና እኔ ኢዮብ ዶኬታ ይባርከው አምላክን ሕያውን ንጹህ የሆነውን ጻድቅ የሆነውን ብርሃን የሆነውን አምላክ ያሳየን መጽሐፍ ነው የሚያሳየን። በምናልፍበት መከራ ውስጥ የሚያጽናናን፣ በምናልፍበት ቻሌንጅ ውስጥ የሚመክረን፣ አፋችን ለትዕቢት ልባችንን ለትምክህት መክፈት እንደሌለብን የሚያረጋግጠልን ነው እና እግዚአብሔር ይመስገን። እንግዲህ አስብ በዚህ ዘመን ያለን ሰዎች ህይወታችን እግዚአብሔር ሊወራረድበት ቀርቶ ሰዎች እንኳን እንከን የሚያወጡልን ሰዎች እንኳን ያደረግነውን ነገር የኢዮብ ወዳጆች ሲሉት የነበረው ምናልባት አድርገህ አንተ ረስተህ ሊሆን ይችላል፣ እኛም ላናቅ እንችላለን፣ እግዚአብሔር ግን ያለ ምክንያት አያደርግም፣ የሆነ ነገርማ አድርገሃል እያሉት ሰው የዘራው ነው ያጭዳል። እነሱ መስረጃ እንኳን አምጣ ሲሉት አምጡ ብላቸው ስላቸው መስረጃ እንኳን የማይገኝበት ሰው ነው ኢዮብ። የጽድቅ ስታንዳርዱ ሚት ያደረገ ሰው ግን እዚህ ቦታ ላይ ምን አለ? ራሴን ንቀው ይጸጸታል። ራሱ እግዚአብሔርን ሳይ የሱ ያለበትን ሁኔታ ያለበትን ዝቅታ ከእግዚአብሔር ጋር ሲነጻጸር ያለበትን ርቀት ከዛም ደግሞ ስለ ራሱ ያወራቸውና የተመጻደቃቸው ነገሮች በአንደበቱ የተናገራቸው ነገሮች ስንፍናውን እንዳወጡበት ይናገራል። በዚህ ዘመን ግን ያሉ አገልጋዮች ባለፈው ሳምንት የሚያነሳ ነው የኢዩ ጩፋናውን ነገር ብናነሳ እንደ አገልጋይ ምንድን ነው ኢዩ ሁሉም ክርስቲያኑም እስላሙም ወንጌላዊውም ልጁም መንግስትም ትልቁም ትንሹ እየተቻቸው እንከንና ቃቅር እያወጣባቸው የሚመኩበት ነገር የሌላቸው ሰዎች ራሳቸውን በሰዎች ላይ አክት የሚያደርጉበት መጽሐፍ ቅዱስ ግን በትክክል እግዚአብሔርን ያገለገሉ አገልጋዮች ግን ሞዴል የሆኑ እግዚአብሔር የመሰከረላቸው ሰዎች እንኳን ራሴን እንቃለሁ ብለው ራሳቸውን ዝቅ ያደረጉበት ሁኔታ ነው ያለውና ኢዮብ 42 ምዕራፍ 42 ቁጥር 5 እና 6 ላይ እንግዲህ ደግሞ በዚሁ ምዕራፍ ላይ ደምስ በዚሁ ምዕራፍ ላይ ቁጥር 42 ላይ ኢዮብ እግዚአብሔር እንካየ በኋላ እግዚአብሔር ዝም አላለው። ራስን እንቃለሁ በአፈርና ወንትም ላይ እኔ ጽጽታለሁ እሱ ብሎ ሲል እግዚአብሔር ተናገረ። እግዚአብሔር ይህን ቃል ለኢዮብ ተናገረ ይላል ቁጥር 7 ላይ ለኢዮብ ከተናገረ በኋላ ስለነዛ ሰዎችን ተናገረ ይላል። በጣም እነሱ ሰፊ ስለሆኑ ሌላ ጊዜ ልናመጣበት እንችላለን እና ቁጥር 10 ላይ ግን የሚገርም ነገር ነው። እንግዲህ በዚህ በኢዮብ መጽሐፍ ውስጥ ተዋናዮች የመጀመሪያው እግዚአብሔር፣ ቀጥሎ ሰይጣን፣ ቀጥሎ ኢዮብ፣ የኢዮብ ጓደኞች፣ የኢዮብ ባለቤት ዋና ተዋናይ ናቸው። ለትምህርታችን የተቀመጡ ናቸው እና
እግዚአብሔር ከሰይጣን ጋር በነበረው በኢዮብ ላይ በነበረው ውርርድ ነው ወደዚህ ቢዝነስ የገባው፣ ወደዚህ ነገር የገባው። በመሀል ላይ ሰይጣን ይሁን ማን እንደላካቸው በውል በትክክል የማያውቁ የኢዮብ ወዳጆች ግን እንግዲህ ያው ሁላችንም የሆነ ነገር ሲደርስብን ጓደኞች መጥተው ያጽናኑናል። በሚያውቁት በገባቸው ልክ ሊሉ ይችላሉ። መጡ፣ በጣም ብዙ ነገር ተናገሩ። ባለቤቱ የስንፍና ንግግር ተናገረች ነው መጽሐፍ ቅዱስ የሚለው። እዚች ቦታ ላይ ስለ ሚስቱም አይደለም ስለ ሰይጣንም አይደለም፣ እግዚአብሔር ኢዮብና ሰዎቹ ናቸው ያሉት። ምን ይላል እዚህ ጋር ቁጥር 10 ላይ የሚገርም እግዚአብሔር እንግዲህ በዚህ ውስጥ ኢዮብ እግዚአብሔርን እንደበደለ ቅድም አይተናል። ይጸጸታል ያለው ቦታ ላይ በንግግሮቹ እግዚአብሔርን አስቀይሟል። ስለ እግዚአብሔር በነበረው ነገር አመለካከት እግዚአብሔር እንዲያደርግም በፍጹም እኔን አይገባኝም እንዴት እንዲያደርጋል ያለ ሰውዬ ነው እና በዛ እግዚአብሔር ያስቀይሟል። አንድ ይቅርታ ያስፈልገዋል ከእግዚአብሔር። እነዛ ደግሞ የማይገባ ነገር ኢዮብ ላይ ተናገሩ። አንድ ስለ እግዚአብሔር ደግሞ ቅን ያልሆነ ማለት ቀና ያልሆነ ነገር ስለኔ ተናግራቸዋል ይላቸዋል እግዚአብሔር ራሱ። ስለዚህ ኢዮብንም አስቀይሟል፣ እግዚአብሔርም ቀና ነገር አልተናገረም እና እግዚአብሔር ግን አሁን ቁልፉ በኢዮብ በኩል ነው ያለው። ቁጥር 10 ነው። ኢዮብም ስለ ወዳጆቹ በጸለየ ጊዜ እግዚአብሔር ምርኮን መለሰለት። እግዚአብሔር ቀድሞ በነበረው ፋንታ 2 እጥፍ አድርጎ ለኢዮብ ሰጠው። ከዚህ ቁጥር በላይ ያሉትን ቅድም የዘለልኳቸውን ቁጥሮች ስታነብ እግዚአብሔር ለኢዮብም ተናግሮታል። እግዚአብሔር ለኢዮብ ወዳጆችም ተናግሯቸዋል። በስማቸው ስም እየጠራ ምን ብሏቸዋል? ስለ እኔ ምን አላደረጋቸው? ቅንን ነገር አልተናገራቸው። ለኢዮብስ ተጨማሪስ ኢዮብ ባሪያ ኢዮብ ስለ እናንተ ይጸልያል፣ በጸለየ ጊዜ ምሕረት አደርግላቸዋለሁ ብሏቸዋል። እዚህ ቦታ ላይ ኢዮብ ይቅርታ እንዲያደርግላቸው ፈለገ። እግዚአብሔር መጀመሪያ የይቅርታን ፓወር የይቅርታን እግዚአብሔር ለይቅርታ የሰጠው መንፈሳዊ መለኮታዊ ኃይል በጣም የምትደነቀው ለነሱ እንዲጸልይ እንግዲህ እኔ ላንተ አንተና አስቀይመኝ ላንተ ሲጸልይ አንደኛ ይቅር እልሃለሁ መጀመሪያ፣ ሁለተኛ ደግሞ ይቅር በለው እላለሁ። ማረው አንተ በቃ እኔ ትቻለሁ፣ በደምሴ ያለኝን ነገር ትቻለሁ። ኢዮብ እንደዛ በቃ በእከሌ ላይ ስማቸውን እየጠራ በእከሌ ላይ ያለኝ ትቻለሁ፣ አንተ ይቅር በላቸው እያለ ይጸልያል። መጽሐፍ ቅዱስ ስለ ይቅርታ ምንድን ነው? እናንተ ሁለት በጣም የሚገርሙ ጥቅሶች አሉ። እናንተ ይቅር ያላችኋቸውን እኔ ይቅር እላቸዋለሁ፣ እናንተ ይቅር ያላላችኋቸውን እኔ ይቅር እላቸዋለሁ። እና ሌላ ቦታ ደግሞ የራሱ የመዝሙሩ የምንዘምረው አባታችን ውስጥ የበደሉንን ይቅር እንደምንል ያንተ መጥያት ደግሞ እግዚአብሔር ከሱ ጋር ያለህን ያስቀየምከውን እግዚአብሔር ይቅር ይላል። ይሄ አንድ እውነት ነው። እንደዚህ ላይ ይጨምራል። ሌላኛው ደግሞ ይሄንን ባደረገ ጊዜ ነው ቁጥር 10 ኢዮብ ለወዳጆቹ በጸለየ ጊዜ። እንግዲህ ጸሎት ከይቅርታ ማድረግ ቀጥሎ ያለ መንፈሳዊ ከፍታ ነው። ሰውን ይቅርታ ልናደርግለት ይቻላል፣ በቃ ምንም አልበቀለውም እንዲህ አላደርገውም ብለን ግን ዲስታንስ አድርገን ያን ሰው በርቀት መተው አንዱ የህይወት ሁሉም በደረሰበት ይመላለስና ብዙ ሰዎች እንደዛ ያደርጋል። ተመልካቾቻችንም ብዙ ነገሮችን ልታውቁ ትችላላችሁ። ሰዎች በቃ እኔ ይቅር ብየዋለሁ ትቻለሁ፣ በቃ እኔ ምንም አልበቀለው ክፉ አላደርግም እኔ እንደሱ አይደለሁም ብለን ራሳችንን ጻድቅ አድርገን እንተዋለን። ይሄኛው ግን ከፍ ያለ መተው ብቻ አይደለም፣ ይቅር በለው ብለህ ጸልይ ይላል። ለምንድን ነው እንደዛ ያለው እግዚአብሔር ኢዮብን ብትል እግዚአብሔር
በረከት ምርኮ መመለስ ፈልጓል። ብዙ ጊዜ እኛ በልባችን ቂም በልባችን የሆነ ነገር ይዘን እግዚአብሔር እንዲባርከን እንደነ ኢዩ ጋር ያሉ እንደነ እስራኤል ዳንሳ ያሉ በጣም የተሳሳቱ በጣም በስም መዘርዘር ይቻላል ማአት ናቸው ጋር እየሄድን ዘይት፣ ቲሸርት፣ ውሃ፣ ጨው ይሄ ደግሞ ደብረ ዘይት ጨው ይሽላል እንገዛለን። እኛ እኮ ውስጣችን ታስሮ ያሉ ሌላ ነገር ነው። ይሄን ደግሞ የምናደርገው አንድ በጣም ፈኒ ነገር ልንገርህ። አንድ ስሙን አሁን አልጠራውም። ኢዩ ጋር መጥቶ ዘይት ነው ገዝቶ ሄደ የኢዩ ፎቶ ያለበትና ይዞት ሄዶ ምን ቢያደርግ ጥሩ ነው? አርሲ መቼም እንግዲህ አርሲ ምናልባት ጎብኝቴ ካላወቅ አርሲ የሚገርም ሀገር ነው። አርሲ ባሌ የእርሻ ሀገር ነው። ዝናብ በጣም በበቂ የሚያገኝ ሀገር ነው እና ማሳው ላይ ዘይቱን አድርጎበት እህል ለመዝራት ማለት ነው እና ምርት ለመሰብሰብ ገዝቻለሁ ብሎ ራሱ የነገረኝ እና በጣም ነው የሳቁበት። በጣም ነው የሳቁበት። እኔ አንድ ነገር አልኩት፣ የበደሉን ሰዎች ይቅር በላቸው፣ ጸልይላቸው። በቤተ ክርስቲያን አንተ በምታመልክበት ያሉትን ድሮ በልጅነት ያስቀየሙን እዛ ሰፈር አካባቢ ያስቀየሙን በቃ በእግዚአብሔር ፊት ቁጥ ተንበርክከ እያሰብክ እኔ ይቅር ብያቸዋለሁ ጌታ አንተም ይቅር በላቸው እያልክ ጸልይ። ከዛ አሁን አንተ የፈለከው እርሻ 100 እጥፍ ብሎ እግዚአብሔር ይባርካል ብዬ ይህንን ቃል ሼር አደረኩት ማለት ነው። እኔ በዚህ ቃል በጣም ተጠቅሜያለሁ እና ለምስ ቁልፍ ነው ማለት ነው። ምርኮን መመለስ ብቻ አይደለም፣ በፊት ቀድሞ ይላል እግዚአብሔርን ቀድሞ በነበረው ፋንታ 2 እጥፍ አድርጎ ለኢዮብ ሰጠው። እግዚአብሔር የተባረከ ይቅርታ በመለኮታዊ መንፈሳዊ ዓለም ውስጥ በእግዚአብሔር መንግስት ውስጥ እግዚአብሔር ትልቅ ቦታ የሰጠው ወደ እግዚአብሔር የምንጠጋበት ወደ እግዚአብሔር ወደ አዘጋጀልን ደስታ የምንገባበት የእግዚአብሔር ለእኛ ያዘጋጀውን በረከት የምንወርስበት ዴስቲኒያችንን የምንጨብጥበት አልከፈት ያለው የሚከፈትበት አልሆንም ያለው የሚሆንበት የምንለመልምበት ወደ እግዚአብሔር መግባት መጠጋት የምንችልበት ከእምነት ወደ እምነት ከክብር ወደ ክብር ከዚህ ክብር ወደ ሌላ ክብር የምንሸጋገርበት እንደሆነ የተረዳሁትና እስቲ አንተም የተረዳኸውን ሀሳብ በዚህ ቃል ላይ እንድትጨምር እድል ልስጥ። አይ ግልጽ ነው የተናገርከው ነገር። ምናልባት ከዚህ ቃል መረዳት የሚችለውና መናገር የሚችለው 3 ነገር ነው። አንደኛ በህይወቴ ከተከሰተው ነገር፣ ሁለተኛ 2 መሰረታዊ መርህ እናወጣለን ከዚህ ጥቅስ አሁን ካነበብከው 42:10 ላይ ከ9 ጀምሮ ኦፍ ኮርስ ካሉ ጥቅሶች 2 ወይ 3 መርሆችን ማውጣት እንችላለን። አንደኛው መርህ ምንድነው? አምላክ ሁሉም ማድረግ የሚችል ነው። ኦምኒፖቴንት ነው። ሚሳነው ነገር የሌለ ነው። ግን ደግሞ ያለ ባህሪው መስራት አይችልም። አንዳንድ ነገሮችን እሱ ይቅር ባይ ስለሆነ፣ እሱ የምህረት የርህራሄ አምላክ ስለሆነ፣ እሱ እስከ ጥግ ድረስ 7 ጊዜ 77 ይቅር ማለት የሚችል አምላክ ስለሆነ እኛም ደግሞ የሱ ልጆች ከሆነና ከሱ በረከት የምንጠብቅ ከሆነ የሱን ባህሪ ተላብሰን ያንን ነገር ኤጀንቶቹ ነን፣ በምድር ላይ ኤጀንቶቹ ነን። የሱን ባህሪ ማኒፌስት ካላደረግን በህይወታችን አልፎ መስራት አይችልም። ጨለማ ከብርሃን ጋር ህብረት የለውም። ገብቷል? አምላክ ይቅር ባይ ስለሆነ በረከቱን የምንፈልግ ከሆነ ጽድቁንና ቅድስናውን የምንፈልግ ከሆነ ይቅር ማለት አምላክ በህይወታችን ለሚሰራው ስራ ፓተንት መስጠት በር እንደመክፈት ነው። አንደኛ። ሁለተኛው ይቅርታን ይቅር ባይ ቅድም እንዳልከው አቡነ ዘበሰማያት የሚለው ጸሎት ላይ የሚያሳየን ይሄ ነው። እኛ የበደሉንን ይቅር እንደምንል ብለህ ነው የምታውቀው። ያ ማለት እኔ የበደሉኝን ይቅር በሌላ ቋንቋ እኮ ስንገለብጠው ኔጌቲቭ ኮኖቴሽን ስሰጥ በኔጌቲቭ መልክ ስንገልጸው እኔ ይቅር ካላልኳቸው ይቅር አትበለኝ ማለት ነው።
ግልጽ ነው። ስለዚህ ይቅርታ አንድ ሪኳየርመንት። ሁለተኛ ጸሎት። አምላክ ሳንጸልይ ሳንጠይቅ ሊያደርግልን ይችላል። ግን በቃ ይሄንን ጸሎትን ሚንስ ኦፍ ኮሚኒኬሽን አድርጓል። ለምሳሌ አንተ ከአለቃህ ጋራ ወይ ከምናምን ጋራ ኮሚኒኬት የምታደርግ ፎርማል ኮሚኒኬሽን መንገዶች አሉ። ኢቭን ለአለቃህ በጎን ነገረኸው በቃል ደረጃ ተስማምታችሁ ምንድነው የሚለው ኢሜል ኢኒሼት አድርግልኝ፣ ደብዳቤ እንደዚህ ብለህ ጻፍልኝ፣ እዛ ላይ መልስ እሰጣለሁ። መወሰን አይችልም ካንተ የሆነ ነገር ሳይመጣ። ጸሎትም አምላክ በህይወታችን እንዲሰራ ፍቃድ እንሰጠዋለን። ቃሉን በመናገራችን ይሄን ነው የሚያሰራው። በር እንከፍትለታለን። አምላክ ያለ ይቅርታን ይዘን እንደው አንድ አማርኛ ተረት አለ እኮ ሳል ይዞ ስርቆት፣ ቂም ይዞ ጸሎት። በጣም ገላጭ ነው። ቂም ይዘህ መጸለይ አትችልም። ምክንያቱም ቂምና አምላክ ምንም ህብረት የላቸው። ቂም ይዘህ የምትጸልይ ከሆነ የምትጸልይበት ወይ ወደ ራስህ ነው የምትጸልየው ወይ ወደ ጨለማው ነው የምትጸልየው። ምክንያቱም ቂም በራሱ ጥቁረት ስለሆነ ጨለማ ስለሆነ መስራት ስለማይችል። ሁለተኛ ነገር ደግሞ ይሄ ጸሎት ለምን ያስፈልጋል ይላሉ ብዙ ሰዎች። የሚያውቅ ከሆነ እንደው እኔ በጣም ብዙ ጊዜ ተጠይቄያለሁ። እግዚአብሔር የልብና ኩላሊት መንፈስ መርምሮ የሚያውቅ ከሆነ ሳልጠይቀው ምን የሚያስፈልገኝ የሚያውቅ ከሆነ ለምን መጸለይ ያስፈልገኝ? ያንኑ ችግር ነው በቃ ይሄ መንገድ ይሄ የሥራ አሰራር የዛ ኢንስቲትዩሽን የዛ ተቋም የዛ ኪንግደም የአሰራር ነው፣ የሥራ መንገድ ነው። ኢየሱስ ክርስቶስ በምድር ላይ እያደረገ ደግሞ ደጋግሞ ሲጸልይ ነበር። እኔ ማድርገውን አድርጉ ሲል ነበር። ጸልዩ ሲል ነበር። አትድከሙ፣ አትሰልቹ ሲል ነበር። ጸሎት መልስ ነው፣ መንገድ ነው። መጸለይ ግዴታ ነው። ኢቭን አምላክ እያወቀው መስራት አይችልም ካልጠየቅ ነው። አንድ ሁለተኛ ይቅርታ ነው። ሌላኛው ምንድነው? ይሄንን ጥቅስ ወደ ህይወቴ ተግባራዊ ሳደርገው ምናልባት እንግዲህ በህይወቴ ከተከሰተው ነገሮች ታውቃለህ፣ ያንዳንዱ ሰው የራሱ አፕስ ኤንድ ዳውን ይኖረዋል። አንድ ሰሞን ኢሪቴትድ የሆነ ቂምና እንትን ውስጥ የገባሁባቸው ጊዜያቶች ነበሩ፣ ካለፍኩባቸው ጎዳናዎች። ግን ብዙ ነገሮች ሲያዙ ነው ያየሁት። ብዙ ነገሮች ግን መተው ስጀምር፣ ሰዎችን ይቅር ማለት ስጀምር፣ ነገሮችን እንትን ስጀምር የኔ ነገሮች ሪቫይቭ እያደረጉ ልክ አሁን የኢዮብ ላይ እንደመጣው ማለት ነው ሪቫይቭ እያደረጉ እየተለወጡ ሲመጡ አይቻለሁና ሁልጊዜ የይቅርታ መንፈስ የበደሏችሁን ይቅር በሉ ነው እንጂ የበደሉህን ነው ይቅር የምትለው። የበደሉን ይቅር እንደምንል ምንም ልባችን ውስጥ ቂም ሳንይዝ ምንም ክፋት ሳንይዝ ጌታ እንዲባርካቸው ጌታ እንዳይቆጥርባቸው። እኔ በጣም የምጠላው አባባል አለ ከአማሪ የእጁን ያገኛል የእጁን ይስጠው አይባልም። በጣም ከባድ መርገም ነው። የእጁን ይስጠው ሳይሆን ምሕረትን ያድርግልን። እየወጉት የሚያደርጉትን አያውቁምና ይቅር በላቸው ነው ያለው መስቀል ላይ። ይሄ ከሱ የሚያሳየን ነገር ምንድነው? የምህረትን፣ የርህራይን፣ የፍቅርን እኔን ተከተሉኝ ነው ያለው። እኔ በልቤ ትሁት ነኝ፣ እኔን እዩኝ ነው ያለው። ትሁት የሆነውን እሱን ነው የምንከተለውና ከዚህ ጌታ እና የዚህ የኢዮብ የህይወት መርህ እሱን ያሳያል። አምላክም ደግሞ ኢዮብን 100 እጥፍ ከመባረኩ በፊት ለወንድሞች ለነኛ እንትኖች ጸልይላቸው፣ ይቅር በላቸው፣ ይቅር እንድላቸው፣ አንተም እንድባርክ የሚል ሪኳየርመንትን አስቀምጧልና እቺን ፎርሙላ መርህ እንግዲህ እዚህ ላይ መጨመር የሚፈልገው እንግዲህ የኢዮብ መጽሐፍ በብሉይ ኪዳን መጽሐፎች ውስጥ የሚጠቃለል ነው። እኔ የቅድምም እንዳልከው አሁን እየተማርኩ ባለው ትምህርት ላይ አንዱ የትምህርቱ ቶፒኮች ዋና ቶፒኮች ውስጥ ብዙ ቶፒኮች ናቸው። አንዱ ሚሽን በተለይ ግሬት ኮሚሽን የሚባለው ላይ በጣም ብዙ ነገር ስናወራ ነበርና እሱን ስናይ የአዲስ ኪዳን መጽሐፎች ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እና የሐዋርያት ሥራ እናጠና ነበር። በተለይ በጣም የሚገርመኝ የዮሐንስ የግሬት ኮሚሽን አገላለጽ እግዚአብሔር የላካች ሲልክ ማለት ነው እና ይቅርታ ለወንጌል ስርጭት እንደ ክራይቴሪያ ወጥተህ
እግዚአብሔር እንድትሰብክላቸው እግዚአብሔር እንድትነግራቸው ምስራቸውን ቃል ለምትፈልገው ኮሚኒቲ ይቅር ያሎቻቸው እኔ ይቅር ይላል። እድል ነው። ግሬት ኮሚሽን ነው። አሁን ጥቅሱን በቁጥር ስላላስታወስኩ እንዳንተ ጎበዝ አይደለም ነው ጥቅስ በሽምደዳ መያዝ እና ሀሳቡ ግን እንደምታውቃለህ ስንወያይበት የነበረው ፕሮፌሰሩ እኛን የሚያስተምር ባለበት በጣም ሰርፕራይዝ ነው ያደረገኝ እና እኔ እዛ ላይ ነበር የደረሰኝ እና ሪፍሌክት ስናደርግ የእግዚአብሔር ኢየሱስ ክርስቶስ ነው አይደለም ሚሽኑን የሰጠው ለክርስቶስ ነው። ለኛ ኮሚሽን ግሬት ኮሚሽን ማለት ሚሽን ነው። ለኛ እንደገና ለሱ የተሰጠውን ሚሽን ነው እኛን ዴዲኬት ያደረገንና ኢየሱስ ክርስቶስ እሱም ሲመጣ እኛን ይቅር ለማለት ነው የመጣው። የእኛን ኃጢአት፣ የእኛን በደል፣ የእኛን ነውር በሙሉ በራሱ ላይ ተሸክሞ እኛ እሱ በሰራው ስራ ወደ እግዚአብሔር መንግስት እንድንገባ ከእግዚአብሔር ጋር እንድንታረቅ አደረገን ጌታችን መድኃኒታችን ኢየሱስ ክርስቶስ። እኛንም ሲልከን ያንን የምናገለግለውን ህዝብ እና ሰው ኃጢአት እኛ ይቅር ብለናቸው በእግዚአብሔር ፊት ደግሞ ኃጢአታቸውን ይዘን ቀርበን በቃ ይቅርታ ይገባቸዋል፣ ምህረት ይገባቸዋል ላደረጉት ነገር ብለን እናንተ ስታደርጉ ይላል እኔ ደግሞ ይቅር እላቸዋለሁ። እናንተ ይቅር ያላላቻቸው ለዚህ ነው ለካ ወደ አንድ ከተማ ግቡ፣ ከዛ ከተማ ስትወጡ እናንተ ካልተቀበሉ የእግራችሁን አቧራ እንትን አድርጋችሁ ማለት ነው ይቅር አይልም ማለት ነው። ያን ኮሚኒቲ ፈተው አይሄድም ማለት ነው። እግዚአብሔር እነሱ በምድር ያሰሩትን እዛ በሰማይ እንደሚያስርና በጣም ከባድ ነገር ነው። ይሄ ደግሞ ምን ያስታውሰናል? የዮናስን ለነነዌ ህዝቦች እግዚአብሔር አንተ ይቅር ትላለህ ብሎ እኮ ይቅርታ ላለማድረግ ነው ወደ ተርሴስ የሚሄደው ራሱ። አሁን በዚህ ዘመን እንግዲህ በተለይ እንደ ኢትዮጵያ ያሉት ሀገራት ይህን ካልሳጠነ በጣም ልብ ያዘነ በዚህ በዘር እና በጎሳ በቋንቋ የተከፋፈለ ዘመን ውስጥ ያለን ሰዎች አገልጋዮች አንዱን ብሔር ኃጢአት እያጎላ የኛን ብሔር ደግሞ ጻድቅ እያደረግን የምናቀርባቸው አገልጋዮች በተለይ እኔ በዩቲዩብ እየሰማኋቸው በጣም ያዘንኩት ማለት ነው። እኔ በስም መጥቀስ እችላለሁ። በተለይ ለምሳሌ እኔ ከኦሮሞ ማህበረሰብ ስለሆንኩ የኦሮሞ አገልጋይ ሆነ ሌላውን ከአማራ የሆነው ከሌላ ብሔር የሆነው አገልጋዮችን ስም ሲያጠፉ ማህበረሰብ ስም ሲያጠፉ መጽሐፍ ቅዱሳዊ እንዳልሆነ እግዚአብሔር እያለ ያለው ላጠፋው ሰው እግዚአብሔር እያለ ያለው በጨለማ ላለ ሰው በእስራት ላለ ሰው እንድንጸልይ ቅድም እንዳልኩ እኛ ስንጸልይ በእግዚአብሔር ፊት ለነዛ ሰዎች ስናቀርብ መጀመሪያ የኛ ልብ ይቅር ብሏቸው ነው። የኛ ልብ ይቅር ያለውን ደግሞ እግዚአብሔር እንዴት ይቅር እንደሚላቸው እኛ ግን በእነሱ ላይ የተለያየ በምድራዊ ነገር በቋንቋ በመሬት በተለይ ሚዲያው በፖለቲካ እንትን ውስጥ ገብተን ሌላው ወገናችን ያልሆነን እኛ ቋንቋችንን የማይናገረው ከኛ አካባቢ ያልሆነው እኛ የኛ ወገን አይደለም ብለን በተለያየ መንገድ የምንፈርጃቸውን የማህበረሰብ ክፍሎች እንደ ሀገር እንደ ኢትዮጵያ ከዛም አልፈ ጎረቤት ሀገሮቻችን ጎረቤት አካባቢዎቻችን በሙሉ ወደ ጌታ እንዲመጡና እንዲድኑ ከፈለግን ቁልፉ አሁን ጸሎትና ጸሎት ነው። ጸሎታችን ደግሞ ስለ ራሳችን ይሄን አምጣልኝ አሁን ቅድም በጥሩ ሁኔታ ገልጸሃል። ኢሜል መጻፍ ነው ብለሃል። ኢሜሉ ሪፖርት ነው ባይዘይ መሆን ያለበት። እኔ ይሄን አድርጌያለሁ ይሄን አድርጌያለሁ እነዚህ ጋፖች አሉብኝ ይሄ ያስፈልገኛል እንጂ ቀጥታ አምጣ ይሄንን የሚል ብቻ አይደለም አይደል? አለቃም እኮ ካንተ መስማት የሚፈልገው ደምሴ ምን ሰርተዋል መጀመሪያ ስትጀምር አይደል? ሰላምታ ትላለህ። ከዛ ያረካቸውን መልካም ነገሮች ይሄ ፕሮግረስ አለ ጥሩ ነገር አለ ብለህ ነው ወደ ኋላ ላይ መጠየቅ የምትፈልገውን ድጋፍ መጠየቅ የምትፈልገውን ዳይሬክሽን እንኳን የምትጠይቀው አገባብ እንኳን አለ። ምንም ሳያደርጉ እንዳልከው በቂም ይዞ ጸሎት እንደተባለ በልቡ ስንት ሰው አርግዞ የስንት ሰው ዕዳ ተሸክሞ ባርኬ በብሔር ሰው
እየጠላ ኢቭን በሃይማኖት ሰውን እየገደልክ ያንተ ሃይማኖት እኮ ለምሳሌ እስልምና መኖር ካላስፈለገው እስልምና ማጥፋት ያለበት እኔ ሳልሆን አምላክ ነው። እኔ ጠላትን ውደድ፣ የሚጠሏችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩላቸው፣ ቀኝን ለሚመታ ግራህን አዙር፣ ግራህን ስጠው ተብሎ እጀ ጠባብህን ለሚፈልግ ኮትህን ምናምን ጨምርለት። ይሄ ነው መጽሐፍ ቅዱስ ያስተማረን። ይሄ ነው የአምላክ መገለጫ። ይሄ ነው ትክክለኛ ልብ። ይሄንን እንድናደርግ እንግዲህ ይሄንን እንዲኖረን አምላክ ምህረቱን እንዲያበዛልን መጸለይ ያለብን እኛም ራሱ። ምክንያቱም ሪኒውድ የሆነ ማይንድ ሴት እናንተ ሪኒውድ የሆነ ማይንድ ሴት አላችሁ ነው የሚለው። አምላክ መንፈስ በክርስቶስ መንፈስ የተቃኘ አእምሮ ነው። ፖለቲከኞች የሚቃኙት ማይንድ ሴት ሊኖረኝ አይገባም። ምድራዊያውያን ሆዳቸው አምላካቸው የሆነ ለፖለቲካቸው፣ ለግብአታቸው፣ ለጥቅማቸው ሊጠቀሙኝ የሚገባ ሰዎች የህይወት አቅጣጫን የሚያሳዩኝ ሳይሆን ከኔ ተማሩ፣ እኔ በልቤ ትሁት ነኝ ካለው ስለኔ ከታረደው በግ በደሙ ለዋጀኝ ስለኔ ክብሩንና ማንነቱን ትቶ የተዋረደልኝንና ወደ አምላክ ያቀረበኝን የሱ መርህ ተከትዬ እንደዛ አይደለም ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ ደቀ መዛሙርት አድርጓቸው አይልም። ደቀ መዛሙርቴ። ደቀ መዛሙርት ማለት ደግሞ ዲሳይፕል ፎሎወር ማለት ነው። ፎሎወር ኦፍ ክራይስት ገብቷል። ስለዚህ የተጠራ ነው የልጁን መልክ እንድንመስል ነው። የልጁ መልክ ደግሞ ምንድነው? እየተመታ ይቅርታ። ሰይፍ ይዞ ሲመጣ ጆሮን ሲቆርጥ ለምን ታደርጋለህ ብሎ ጆሮ እንትን የሚያደርጉትን የሚያደርጉትን አቁምና ይቅር በላቸው የሚል ይሄ ነው ጌታችን። ይሄንን ጌታ ነው የምናመልከውና በዚህ ማይንድ ሴት ነው ህይወታችን መመራት ያለበት። ተመልካቾቻችንም ይሄንን ነው መርህ ስናደርግ እንደ ሀገርም አሁን መንግስት ያቋቋመው የሆነ አለ አይደለ የእርቅና የምናምን ኮሚሽን ይሄ ክርስቶስ ኦልሬዲ ያቋቁሟል እኮ። ክርስቲያን እንዴት ክርስቲያን ጥላቻ ክርስቲያን ነኝ ብለህ ወንጌልን ይዘህ እንዴት ጥላቻ፣ እንዴት ማረድን፣ እንዴት ወገንህን ከዘር ከቋንቋ ከነገር ተዋይታችሁ ለመንግስቱ ካህናት ተደርጋችኋል፣ ተዋይታችኋል፣ እናንተ አዲስ ፍጥረት ናችሁ እያለ እናንተ የበጉ የሱ መልክ እንድትመስሉ የተጠራ ፍጥረት ነው እያለ ድርጊታችን ግን ሌላ። ብራዘርስ እዛ ጋር ወራጅ አለ ማለት ነው። እንዲህ ተንኮል ያለበት ቦታ፣ ክርስቲያናዊ ያልሆነ እርቅ የሌለበት ቦታ፣ ሪካንሲሌሽን የሌለበት ቦታ፣ ግጭት ሁሌም ሊኖር ይችላል። ለግጭቱ ዛሷ ሪካንሲሌሽን የሚያስፈልገው ሁልጊዜ ወደ ቅድስናና ወደ ጽድቁ ወደ እሱ መምሰል የምናድግ ሰዎች ነን እንጂ የሆን ሰዎች አይደለንምና ይህንን ልብ ጌታ እንዲሰጠን መለመን ነው። እንግዲህ ተመልካቾቻችን ዛሬ እንዳያችሁት በኢዮብ ምዕራፍ 42 ቁጥር 5 እና 10 ላይ ያሉትን ሀሳቦች በዚህ መልኩ ተወያይተንበታል፣ ተነጋግረንበታል። የእግዚአብሔር የእይታን መለኪያ በሚል በምዕራፍ 42 ቁጥር 5 እና 6 ላይ እንዲሁም ደግሞ ከቁጥር 9 ጀምሮ እስከ 10 ባሉ በይቅርታ ዙሪያ የይቅርታ ቁልፍ እንደሆነ በእግዚአብሔር መንግስት ውስጥ በተለይ በዚህ ዘመን በክርስቶስ ኢየሱስ ለዳንን ለኛ የእግዚአብሔርን ትልቁን የምስራች ለምንሰብክ ለኛ ለአገልጋዮች እንዴት አስፈላጊ እንደሆነ ከወንድሜ ደምስ ጋር ተነጋግረናል። በዚህ ቃል እንደተባረካችሁ፣ በዚህ ቃል እግዚአብሔር እንደተናገራችሁ ተስፋ እናደርጋለን። በሚቀጥለው ደግሞ በሌላ ሀሳብ ወደ እናንተ እስከነደርስ ድረስ መልካሙን ሁሉ እንመኛለን። እግዚአብሔር አምላክ ይባርካችሁ። ደህና ሁኑ።